የእብደት ስራ ነው እየፈጸሙ ያሉት። ቴዲ ላይ የታቀደውን እቅድ ተራ በተራ እየፈጸሙት ነው። እኛ አሳውቀናል። ትናንት በማለዳው ዜናችን የኦህዴድ ማዕከላዊ ኮሚቴ ተሰብስቦ የወጣው መረጃ የሚያመለክተው ቴዲን ተማሮ ከሀገር እንዲወጣ ማድረግ እንዲሁም በግብርና በተለያዩ ነገር በማሽመድመድ ድሃ በማድረግ ይህን ሀገር እንዲለቅ ማድረግ የሚል ነበረ። ይህን ተከትሎ መቲ ትናንትና ይፋ እንዳደረግነው የቴዲ አፍሮ የቅርብ ጓደኛው የሱፍ ያሲን እና ምክትል ስራ አስኪያጁ ማህሌት ሰለሞን ዜግነቷ ኦስትሪያዊ ነው። በትናንትናው ዕለት ያለምንም ጥፋታቸው ታስረው ተወስደዋል። በርካቶች ፍሪ ማህሌት ሰለሞን ኤንድ የሱፍ ያሲን እያሉ በማህበራዊ ሚዲያ እየጠየቁ ባለበት ሰዓት ኢንተርናሽናል ኮሚኒቲው ለጉዳዩ ትኩረት በሰጠበት በዚህ ሰዓት ላይ እነሱ ግን ከእብደታቸው ሊመለሱ አልቻሉም። በርካታ የአገሪቱ ችግሮች ውጥረት እያደረጉ ስለሆነ አሁን የሰማነው ዜና እጅግ የሚያሳዝን ነው። መቲ በጣም ያበሳጫል። መረጃውን እንዳለ አቀርበዋለሁኝ። ምንድነው የሆነው? በዛሬው ዕለት አሁን ከጥቂት ከአንድ ሰዓት በፊት ቴዲ ስቱዲዮ ነበረው። የቴዲ ስቱዲዮ አዲስ አበባ ሲኤምሲ አዲሱ የኮንቬንሽን ህንፃ ላይ ነው የሚገኘው። የቴዲ ስቱዲዮ ማለት ነው። ስቱዲዮ ኤና ቢ የሚል አቡጌዳ ኤቢ የሚል ስቱዲዮ አለው። ይህ ስቱዲዮ ቴዲ ስራውን የሚሰራበት ልምምድ የሚያደርግበት አንዳንድ ስራዎችንም የሚያከናውንበት በርካታ መሳሪያዎች የሙዚቃ መሳሪያዎች ማለት ነው ያሉበት ኮምፒውተሮች፣ የተለያዩ ማቀናበሪያዎች ያሉበት ቢሮ ነው እና በዛሬው ዕለት አሁን ከቀትር በኋላ የመንግስት ታርጋ ያለው መኪና ያደረጉ ግማሾቹ ፌደራል ፖሊስ ልብስ የለበሱ ግማሾቹ እንዲሆኑ በርካታ ሰዎች በመጀመሪያ ወደ ቢሮ በመሄድ በር ላይ ያገኙትን ዘበኛውን ጥበቃውን ክፉኛ በመደብደብ ዘበኛውን ወደ ቴዲ ስቱዲዮ ሰብረው ገብተዋል። ያለ ቁልፍ ሰብረው በመግባት ያለ ፍርድ ቤት ማዘዣ በጠራራ ፀሐይ ሰብረው በመግባት በስቱዲዮ ውስጥ ያሉ ማናቸውም ነገሮች ከስፒከር እስከ ኮምፒውተር የሙዚቃ ማቀናበሪያ መሳሪያዎች በጠቅላላ ኦርጋን፣ ጊታር፣ የተለያዩ ነገሮች ለወደፊት የሚወጡ የአርቲስቱ የቴዲ አፍሮ የጥበብ ስራዎች ገና ለወደፊት ያልወጡ የፈጠራ ስራዎች ያሉበትን በሙሉ ይዘው ሄደዋል። ዘርፈውታል። ባዶ አስቀርተውታል። ስቱዲዮ ሰባብረውታል። የሚወስዱን ዕቃ ይዘው ተወስደዋል ማለት ነው። እንግዲህ ይሄ እጅግ በርካታ ጫና እየተደረገ ባለበት ሰዓት ላይ አሁን ያደረጉት ነገር ነው። እኛም ኪሪየስ ሆነን ነገሩን እየተከታተልን ነው የምንገኘው። እንደተናገርነው አገዛዙ አብዷል። እኛም በተቻለ መጠን ለኢንተርናሽናል ኮሚቴው እንደተለመደው እያሳወቅን ነው የምንገኘው ይሄንን ነገር ምን እየተደረገ እንደሆነ ማለት ነው። ቴዲን የሚፈልጉት ከሆነ መንግስት አለ ከተባለ ህግ አለ ከተባለ የራሳቸው እኮ ሰዎች የታሰሩት አቀናባሪዎች ይፈታያሉ እኮ እየጠየቁ ናቸው። የብልጽግና ሰዎች ሳይቀር ህግ አለ ከተባለ አርቲስቱ የትም ቤቱ ነው ያለው። የፍርድ ቤት ማዘዣ ይዘው ጠርጥረናል፣ ይሄን ማድረግ እንፈልጋለን ነው የንብረት ዝርፊያ። ነገር ግን እንደነገርኩሽ መቲ ምንድነው ዋናው ነገር? ማደህየት፣ ንብረቱን መዝረፍ፣ ማማረር፣ ሐራስ ማድረግ አለብን የሚለውን ትናንት ያደረግነውን ነው ቸክ እያደረጉ ያሉት ቀስ በቀስ። ከዚህም አልፈው ወደ ሌላ ነገር እንደሚሄዱ ይጠበቃል። ምክንያቱም አብደዋልና በአሁኑ ሰዓት በርካታዎች ሀዘናቸውንም ቁጣቸውንም እየገለጹ ነው የሚገኙት። ትናንት ማታ እንደነገርኩሽ 4 ኪሎ አየር ጤና ወደ ቦሌ አካባቢ በርካታ ወጣቶችን አስረዋል። ስልኮቻቸውን ነጥቀዋል። የቴዲ ሙዚቃ ሰማችሁ በሚል ማለት ነው ተገኝታችኋል በሚል አልበቃላቸው ረስትለስ ሆኑ። በቃ ተዋከቡ፣ አበዱ። አሁን ደግሞ እንደምታዩ ስቱዲዮውን ንብረቱን በመዝረፍ የወደፊት ስራውን ይዘው በመሄድ የወንጀል ድርጊት ማለት ነው የወንጀል ድርጊት እና ይህ ነገር በከፍተኛ ሁኔታ በህግ ሁሉ መንግስትን የሚያስጠይቀው ነገር ነው። መንግስትን የሚያስጠይቀው ነው። ትልቅ በጣም በደል እየፈጸሙ ነው ያሉት። ቆይተው ደግሞ ወዴት እንደሚሄዱ አብረን የምንመለከት ይሆናል።